ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በዛሬው ቪዲዮ 10 ምርጥ የ2024 ፊልሞችን የማሳያችሁ ሲሆን ቪዲዮውን ከወደዳችሁት እንደተለመደው ላይክ እና ሰብስክራይብ በማድረግ አበረታቱን። አስረኛ ሞንኪ ማን። ይህ ፊልም የአክሽን ትሪለር ዘውግ ያለው ሲሆን ታዋቂው ዴቭ ፓቴል በመሪ ተዋናይነት ከመተወን ባለፈ በዳይሬክተርና በፕሮዲውሰርነት ተሳትፎበታል። ፊልሙ የሚዳስሰው አንድ በድብድብ ክለብ ውስጥ ተፋላሚ በመሆን የሚተዳደር ወጣት በልጅነቱ እናቱን የገደሉበትን ግለሰቦች ፈልጎ ጭካኔ በተሞላበት መንገድ ሲበቀላቸው የሚያሳይ መሳጭ ፊልም ነው። ዘጠነኛ ሮድ ሃውስ። በቦክስ ኦፊስ ከ150 ሚሊዮን ዶላር በላይ ያስገባው ይህ ፊልም በብዙ ፊልሞች ላይ የምናውቀው ጄክ ጂሊንሃል በመሪ ተዋናይነት የተወነበት ሲሆን ፊልሙ የሚዳስሰው የቀድሞ ዩኤፍሲ ተደባዳቢ የነበረ ዳልተን የተባለ ግለሰብ በፍሎሪዳ በሚገኝ መጠጥ ቤት ውስጥ ጠባቂ ሆኖ ይቀጠራል። ነገር ግን አካባቢው ብዙ ኃይለኛና ጋጠ ወጥ ሰዎች ያሉበት ሲሆን እነዚህን ሰዎች ብቻውን በመጋፈጥ ለፍትህ ሲፋለም የሚያሳይ አዝናኝ ፊልም ነው። ስምንተኛ ባድ ቦይስ ራይድ ኦር ዳይ። በባድ ቦይስ ተከታታይ ፊልሞች ላይ ለረጅም ጊዜ የሚታወቁት ታዋቂዎቹ ዊል ስሚዝ እና ማርቲን ላውራንስ በመሪነት የተወኑበት ሲሆን ፊልሙ የሚያስቃኘን ሃዋርድ የተባለ ፖሊስ የነበረ ግለሰብ ከመሞቱ በፊት ከዕፅ አዘዋዋሪ ቡድኖች ጋር ግንኙነት እንደነበረው መረጃ ለማይክ እና ለማርከስ ይደርሳቸዋል። ይህንንም መረጃ ለማጣራትና እውነታውን ለመፈለግ ሕይወታቸውን አደጋ ላይ የሚጥል ተልዕኮ ይዘው ይነሳሉ። እያለ የሚቀጥል የኮሜዲ አክሽን ይዘት ያለው ምርጥ ፊልም ነው። ሰባተኛ ዴድፑል ኤንድ ወልቨሪን። 1.4 ቢሊዮን ዶላር በማስገባት በዓመቱ ከፍተኛ ገቢ ካስገቡ ፊልሞች ተርታ ለመመደብ የቻለው ይህ ፊልም ራያን ሬኖልድ እና ሂዩ ጃክማን በመሪነት ተውነውበታል። የፊልሙ ታሪክ ወልቨሪን ከሞት ያገግምና ከዴድፑል ጋር በመሆን የጋራ ጠላቶቻቸውን ለማጥፋት የሚያደርጉትን ጉዞ የሚያሳይ የአክሽን ኮሜዲ ይዘት ያለው ምርጥ ፊልም ነው። ስድስተኛ ዱን ፓርት 2። ታዋቂው የሆሊውድ ፊልም ዳይሬክተር የሆነው ዴኒስ ቪልኑቭ ዳይሬክት ያደረገው ይህ ፊልም የሳይንቲፊክ አድቬንቸር ዘውግ አለው። ፊልሙ የሚያሳየው ፖል የተባለ ወጣት ቻኒ ከምትባል ከሚወዳት ልጅ ጋር ጥምረት በመፍጠርና ጦራቸውን በማሰማራት ቤተሰቦቹን የገደሉበትን ጠላቶች ለመበቀል የሚያደርገውን ጉዞ የሚያሳይ በብዙዎች አድናቆትን ያገኘ ፊልም ነው። አምስተኛ ቻሌንጀርስ። ፓትሪክ እና አርት የተባሉ የቅርብ ጓደኛሞችና የቴኒስ ስፖርት ተጫዋቾች በአንድ አጋጣሚ የቴኒስ ውድድር ላይ ታሺ የተባለችን መልከ መልካም ሴት ይተዋወቋታል። ከዛም ሁለቱም ከልጅቷ ፍቅር ይይዛቸውና መሃላቸው ያለው ጓደኝነት ሲፈተን የሚያሳይ ምርጥ የስፖርት ሮማንስ ይዘት ያለው ፊልም ነው። አራተኛ ኢት ኢንድስ ዊዝ አስ። ሊሊ የተባለች ወጣት ራይሊ ከተባለ ግለሰብ ጋር ትተዋወቅና በጊዜ ሂደት ፍቅር ይጀምራሉ። ከዛም ሁለቱ አብረው መኖር በጀመሩበት ወቅት ሊሊ ሃይስኩል እያለች እጅግ በጣም ታፈቅረው የነበረ ወጣት ወደ ህይወቷ ይመጣና የጀመረችውን ፍቅር አደጋ ላይ የሚጥል ውሳኔ እንድትወስን ለማድረግ ሲጥር የሚያሳይ ምርጥ የሮማንስ ድራማ ይዘት ያለው ፊልም ነው። ሶስተኛ ኪንግደም ኦፍ ፕላኔት ኦፍ ኤፕስ። ሲዛር የተባለ የጦጣዎችና የቺምፓንዚ መሪ ከሞተ ከብዙ ዓመታት በኋላ ጦጣዎች በመከፋፈል ብዙ ጎሳ ይመሰርታሉ። ከነዚህም ጎሳዎች መሃል አንድ ወጣት ዝንጀሮ ስላለፈው ነገር ሁሉ የተማረው ስህተት እንደሆነ ይገባውና ለዝንጀሮዎች የወደፊት ዕጣ ፈንታ መስዋዕትነትን በመክፈል ከመጥፎ ዝንጀሮዎች ጋር ሲጋፈጥ የሚያሳይ ምርጥ ፊልም ነው። She knows the human secrets. ሁለተኛ ኤሊየን ሮሙለስ። በቦክስ ኦፊስ ላይ በተከታታይነቱ የሚታወቀው የኤሊየን ፊልሞች
በ2024 አዲስ ክፍል ተደርጎ የተለቀቀው ይህ ፊልም በብዙ ተመልካቾች ተወዳጅነትን ለማትረፍ ችሏል። ፊልሙ የሚያሳየን ወጣት ባለሙያዎች በስፔስ ላይ ራቅ ወዳለ ቦታ ይሄዱና ካልጠበቁት አስፈሪ ከሆኑ ፍጥረቶች ጋር ሲጋፈጡ የሚያሳይ ልብ አንጠልጣይ የሆረር ፊልም ነው። Are you sure you want to do this? ከተጠቀሱት ፊልሞች መካከል ማየት የምትፈልጉት ካለ በቴሌግራም ቻናሌ ገብታችሁ ሙሉ ፊልሙን በነፃ ዳውንሎድ ማድረግ ትችላላችሁ። የቴሌግራም ቻናሌን አድሬስ በኮሜንት ላይ አስቀምጣለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።